ሰላም ጤና ይስጥልኝ ባለፈው ክፍለ ጊዜያችን ታይፕስ ኦፍ ሮክ አይተናል የሮክ ወይም የአለቶች አይነትን አይተን ነበር አለቶች በሶስት ከፍለን አይተናል ኢግነስ ሮክ ደግሞ በሁለት ከፍለናቸዋል ኢንትሩሲቭ እና ኤክስትሩሲቭ ሮኮች that means የሚቀዘቅዝበት ቦታ መሰረት በማድረግ የሚገኝ ነው ኢግነስ ሮክ የምንለው ቅልጠት አለት በአብዛኛው ጊዜ በቮልካኒክ eruption አማካኝነት የሚፈጠር ነው ሁለተኛ የአለት አይነት ሴዲመንታሪ ሮክ ነው የስቅጠት አለት በተለያዩ ነገራቶች ወይም በስባሾች ቅሪተ አካላቶችን for long period of time በመከማቸት የሚፈጠር አለት ነው ይህ አለት ለተለያዩ ፐርፐዞች እንደሚጠቀሙ ሰዎች አይተናል the last one and the third metamorphic rocks ለውጥ አለት ነው ለውጥ አለት ከሁለቱ አለቶች that means ከኢግነስ or sedimentary rock አንዳንዴ ደግሞ metamorphic rock ራሱ ሲቀየር በእነዚህ በሄት እና በፕሬሸር አማካኝነት ሲቀየር የሚፈጠር አለት እንደሆነና ከነዛ መካከል based known example of metamorphic rocks is marble ይህ እምነበረድ የምንለው አይተናል ሜታሞርፊዝም ምንድነው ፕሮሰስ ነው pre-existing rocks transformed ሲሆን ወይም ሲቀየር is called metamorphism እንደሚባል አይተናል so today we will learn the distribution and economic value of the different rock types in Ethiopia በኢትዮጵያ ውስጥ ሮኮች እንዴት ተሰራጭተውና እንደዚሁም ኢኮኖሚክ ቫልዩአቸው or importance of rocks in Ethiopia economy በኢትዮጵያ ኢኮኖሚ ላይ ምን አይነት ጠቀሜታ or አስተዋጽኦ አላቸው የሚለውን ነገር እናያለን በመጀመሪያ ደረጃ distribution of rocks ሮኮች በኢትዮጵያ ክልሎች እንዴት ተሰራጭተው ይገኛሉ የሚለውን እናያለን ሮኮች በሁሉም ቦታ በተመሳሳይ ሁኔታ ተሰራጭተው አይገኙም that means የሆኑ ቦታዎች more cover የሚያደርገው igneous rock ሲሆን ሌላኛው ጫፍ or ክልል ደግሞ sedimentary or metamorphic rock ይሆናል ማለት ነው that means በተመሳሳይ ሁኔታ ተሰራጭተው አይገኙም የሚለውን ነገር ነው የሚገልጸው ለምሳሌ ስናይ the igneous rock sedimentary and metamorphic rocks are found in different parts of Ethiopia igneous rocks cover large area in the central part of the country or Ethiopia በኢትዮጵያ ውስጥ igneous rock more cover የሚሆነው ወይም largely cover አድርጎ የሚገኘው የት ፓርት ነው ሴንትራል ፓርት or መካከለኛ ኢትዮጵያ አካባቢ በብዛት የሚገኘው አለት igneous rock or የቅልጥተ አለት ነው ማለት ነው በሁለተኛ ደግሞ ኢስተርን ኢትዮጵያ ወይ ምስራቁ ክፍል ደግሞ በኢትዮጵያ most cover የሚሆነው sedimentary rock or ይህ ዝቅጠተ አለት የምንለው በኢትዮጵያ በብዛት cover ሆኖ ይገኛል ማለት ነው metamorphic rocks are found in the northern western and southern east of the country ይህ metamorphic rock or ለውጥ አለት የምንለው በኢትዮጵያ በሰሜኑ በምዕራቡና እንደዚሁም ደግሞ በሳውዘርን ኢስት ኦፍ ዘ ካንትሪ በደቡቡ ክፍልን ተሰራጭተው ይገኛሉ ማለት ነው ይሄንን የሚያሳየው ሮኮች በተመሳሳይ ሁኔታ ተሰራጭተው እንደማይገኙና በተለያዩ ቦታ ወይም በተለያዩ ክልል የተለያዩ የሆኑ ሮኮችን እንደሚገኙ ያሳየናል ማለት ነው the second economic importance of rocks in Ethiopia economically ምን አይነት ጠቀሜታ አላቸው ሮኮች ወይም አለቶች የሚለውን ነገር ስናይ rocks are important to human life ሮኮች አለቶች ለሰው ልጅ በጣም አስፈላጊ ከሆኑ ነገራቶች ናቸው ምድርን or earthን ፎርም ከማድረግ ጀምሮ ለሰው ልጆችን ትልቅ አስተዋጽኦ ትልቅ ጠቀሜታ ያላቸው ናቸው ማለት ነው the first one source of fuel ለኃይል ምንጭነትን ያገለግላል sedimentary rocks like coal are a source of fuel for industrial use ይህ ዝቅጠተ አለት የምንለው ልክ እንደ ከሰል ያሉ ከዝቅጠተ አለት ወይም sedimentary rock መካከል አንዱ ነው ይህ ለኃይል ምንጭነትን ያገለግላል ማለት ነው ሁለተኛ for construction purpose ለግንባታ ጠቀሜታ ይውላል like granite ባለፈው እንዳየነው igneous rock ውስጥ የሚገኝና sandstone ደግሞ sedimentary rock ውስጥ የሚገኙ አለቶች ናቸው like granite and sandstone are acquired and used for road bridge and
ቢልዲንግ ኮንስትራክሽን ባለፈው እንዳየነው ግራናይት ኢግነስ ሮክ ውስጥ ከሚካተቱ የሮክ አይነት ነው። ሳንድስቶን ደግሞ ሰዲመንታሪ ሮክ ነው የሚገኘው። ሮኮች ፎር ኮንስትራክሽን ፐርፐዝን ከሚጠቀሙባቸው የአለት አይነቶች ናቸው ማለት ነው። ይህም used for road መንገዶችን ለመስራት ብሪጅ ድልድዮችን ለመስራት እና ቢልዲንግ ኮንስትራክሽን የተለያዩ ህንጻዎችን ለመገንባት እነዚህ ሮኮችን ይጠቅማሉ ማለት ነው። ሶ ሮኮች ምን አይነት ኢኮኖሚካሊ ጠቀሜታ እንዳላቸው ያሳያል ማለት ነው። Rocks are like marble can be polished as an ornament for decorating floors, walls of buildings. እነዚህ ሮክ ላይክ ማርብል ይሄ እብነ በረድ የምንለው ታይፕ ኦፍ ሜታሞርፊክ ሮክ ነው። ይሄ ልክ ለኦርናመንት ወይም ለጌጣጌጥነት ወይም ፎር ዲኮሬቲንግ ፍሎርስ የተለያዩ ፍሎሮችን ዲኮሬት ለማድረግ ዛት ሚንስ ለማሳመር walls of building የህንጻዎችንም ግድግዳዎችን ለማሳመር ይህ ማርብል የምንለው ሮክ or አለት ጠቃሚ ነው ማለት ነው። the next source of food nutrient ይህ ለምግብ ምንጭነትን or ለምግብነትን ያገለግላል ሮክ በራሱ rock salts such as sodium chloride from sedimentary rock provide minerals used in cooking የሶዲየም ክሎራይድ የምንለው ከዝቅጠት አለት or sedimentary rock ውስጥ ከሚገኙ የአለት አይነቶች for provide minerals used in cooking ለምግብነት ወይ ምግብን በሚሰራ ሰዓት ጨውን or sodium chloride እንጠቀማለን። so source of food ይጠቅመናል ማለት ነው ሮኮች ማለት ነው። the last one formation of soil የምድርን ፎርም ለማድረግ or ለመስራት ባለፈው ክፍለ ጊዜያችን እንዳየነው ምድርን የተሰራው ከንጥረ ነገሮች ከማዕድናቶችና ከሮኮች ናቸው ብለናል። ማዕድናቶች ውስጥ ንጥረ ነገራቶች አሉ። እንደዚሁም ደግሞ አለቶች ውስጥ ደግሞ ማዕድናቶች አሉ። እነዚህ ተሰባስበው earth crust ወይም ቅርፊተ መሬትን so soils are formed from the disintegration of rocks እነዚህ አፈር የሚፈጠሩ ድንጋዮችን በመሰባበርና በመፈራረስ or disintegrating በሚያልፍበት ሂደት ነው። so ምድርን or that means earthን ቅርፊተ መሬትን ለመስራት ሮኮችን አስፈላጊ ናቸው ይላል። እስካሁን ያየነው ቻፕተር 1 ነው። ቻፕተር 1ን በዚህ እንጨርስና next ቻፕተር 2ን እንቀጥላለን። ይህንን ቻናል ሰብስክራይብ ማድረግን እንዳትረሱ። አመሰግናለሁ። ቸር ሰንብቱ።